ምን እንዲሆን ትመኛለህ አንተ? ውጤቱ ምን እንዲሆን ነው የምትመኘው? አዎ ና እዚህ ና። እኔ እንደዚህ ለሆነልህ ካሜራ እንዲያገኝ ስላልፈለኩ ነው። ፊት አቶ እገሌ ተሰማ የህፃን መክሊትና የህፃን አቤኔዘር ወላጅ አባት የመሆን እድላቸው ለምን አታምንም ታዲያ? ለምን አታምንም? እንዴት ነው ያመጣህን? እመን እሺ እመንልኝ ስታመጣን እንዴት እንደነበረ እመንልኝ። እኔ አሞኛል። እኔ ለሰው ህይወት እንዴት እንደሚንገበገብ ይኸውልኝ። ለሰው ህይወት ይንገበገባል። የኔ ህይወት ግን ህይወት አይደለም። የዲኤንኤ የምርመራ ውጤቱን ላነብ ነው። በልጆቼ ፊት ውጪ በቃ ከነ ልጆችሽ የኔ አይደሉም እያለ ካልተናገረኝ ለምን መጣሉ እዚህ ጋር? እስኪ ህዝብ ይፍረድ። እስኪ እውነት ልጆቼ ነው ብለው በፍቅር ከያዛቸው ለምን ምንድነው የሚያስፈልገኝ? እዚህ ጋር ለምን ቆምኩኝ? ምን ማለት ምንድነው ጥቅሙ? ምንድነው እዚህ ጋር መቆም? ለልጆቼ እኮ ውርደት ነው፣ ታሪክ ነው የሚቀመጠው። ገብቷል? የሚጎዳ ነገር እኮ ነው እንዴ። ባዶ ጩኸት እኮ አያስፈልግም እኮ። እነዚህ ልጆች ያንተ እንዲሆኑ ነው የምትፈልገው ወይስ ያንተ እንዲሆኑ አትፈልግም? የማን ልጆች እንዲሆኑ ትፈልጋለህ? ትረዱኛላችሁ? እኔ እኮ በጅምላ እኮ ብዙ ነገር ከእህቶቹ እስከ ኮሚቴ ድረስ ተባብረው እኮ በጅምላ እኔ ዛሬ ይሄ ውጤት ካልተከፈተ በምንም ተአምር እንቅልፍ አግኝቼ መተኛት አልችልም። ሰላም ማግኘት እፈልጋለሁ። የዲኤንኤ ውጤቱን ክፈቱልኝ ብሎን ድንገት ሌላ ታሪክ አቋርጠን ይህንን ታሪክ ለመቅረጽ ተገደናል ማለት ነው። ረስተኸው ነው አይደል? ዛሬ ላይ ረስቶት ነው። ምክንያቱም ይረሳል። 6 ዓመት በ6 ዓመት ውስጥ ሰው የበደለውን ይረሳል። የወጋ ነው አይደል? የወጋ ይረሳል፣ የተወጋ ግን አይረሳም። ምክንያቱም እንደ ሰው ተቆጥሬ አይደለም የኖርኩት። እንደ ሰው የተወሰደውን እና ከወይዘሮ ጽዮን የተወሰደውን የዲኤንኤ ምርመራ በቁጥር በደንብ ተቀምጧል። የምርመራ ውጤቱ ተመልካቾቻችን እንዴት ናችሁ? እንዳልክ አሰፋ ነኝ። እዚህ አጠገቤ ጽዮን አለች። እጄ ላይ የዲኤንኤ ውጤት ይዤ መጥቻለሁ። በዚህ ዲኤንኤ 2 ወንዶችና 1 ሴት ተጠርጣሪ ሆኗል። በዚህ ጉዳይ ላይ ባለታሪካችን ከዚህ በፊት ጽዮን ብዙ ያጫወተችን ነገር እንደነበር ታስታውሳላችሁ። ይህንን በተመለከተ የልጆቼ አባት ሊሆኑ ይችላሉ ብላ የምትገምታቸው 2 ወንዶች ናቸው። ተሳስቻለሁ? ልክ ነኝ አይደለ? ከ2 ወንዶች መካከል አንደኛ ወንድ አጠገባችን ከኛ ፊት ለፊት ተቀምጧል። የልጆቹ አባት በአሁኑ ሰዓት ልጆቹን እያሳደገ ያለ የኛ ባልደረቦች ጽዮን፣ የልጆቹ አባት፣ ባልደረቦቻችን በአንድ ላይ ሆነው የዲኤንኤ ውጤቱ የሚመጣበት ቦታ ድረስ በመሄድ ይህንን ውጤት ይዘው በጋራ እዚህ ቢሮአችን ላይ ተቀምጧል። ታዲያ ሲመጡ ዛሬ ይሄ ውጤት ካልተከፈተ በምንም ተአምር እንቅልፍ አግኝቼ መተኛት አልችልም። ሰላም ማግኘት እፈልጋለሁ። የዲኤንኤ ውጤቱን ክፈቱልኝ ብሎን ድንገት ሌላ ታሪክ አቋርጠን ይህንን ታሪክ ለመቅረጽ ተገደናል ማለት ነው። የልጆቹ አባት አብሯቸው ሲኖር የነበረ ከፊት ለፊት ያለ ተመልካቾች ከካሜራ ጀርባ የተቀመጠ ግለሰብ ለምን ሐሳብህን አታጋራም አልኩትኝ። እኔ ሐሳቤን ለማጋራት ሚዲያ ላይ ፈቃደኛ አይደለሁኝም። ነገር ግን ሲቀረጽ እና ወረቀቱ ተቀዶ ሲከፈት ውጤቱን ማየት ፈልጋለሁ። ከህዝብ ጋር አብሬ እኩል የማየት አቅም የለኝም። አሁኑኑ ይከፈትልኝ ስላለ ከጀርባችሁ ባለታሪካችን አንደኛ ባለታሪካችን ከካሜራ ጀርባ አለ። እንደገና ዋናዋ የጉዳዩ ባለታሪካችን
ጽዮን ደግሞ ከኛ ጋር አለች። እንዴት ነሽ ጽዮን? ደህና ነኝ እግዚአብሔር ይመስገን። ደህና ነሽ ወይ? እግዚአብሔር ይመስገን። አላውቅም በባለፉት ረጅም ዓመታት ስራ ሊቀደው ይችላል ብዬ አሰብኩኝ። እኔ ደግሞ እውነት ነው የምፈልገው። እሱ የሚመስለው ከሱ ለማሸሽ ምናምን ልጆቹ ነው የሚመስለው። አይደለም እውነት እንዲገለጥ ነው እኔ እዚህ ጋር የመጣሁት። እሱ የሚያውቀው እውነት እሱ የሚያውቀው እውነት ማለት ነው። ምን ማለት ነው የሚያውቀው እውነት ማለት? እሱ የሚያውቀው እውነት በወቅቱ የነበረ አይደሉም ብሎ ከተናገረ የሚያውቀው ነገር አለ፣ የሚረዳው ነገር አለ በውስጡ ማለት ነው። አይደሉም ብሎ ከተናገረ ማለት ነው። ጽዮን አልገባኝም። ከዚህ በፊት እነዚህ ልጆች የኔ አይደሉም ብሎ ያውቃል እንዴ? አዎ በተደጋጋሚ በቃ ልጆችሽን ይዘሽልኝ ውጪ እስከማለት ደርሷል። በተደጋጋሚ እኔ ወረዳ ይጃለሁ። ቀጥታ እኮ እናንተ ጋር አልመጣሁም። ወረዳ ይጃለሁ፣ ክፍለ ከተማ ይጃለሁ፣ ሴቶች ከተማ ይጃለሁ። ጉዳዩ ግን እየተሸፈነ ገምግማችሁ ላኩልን ሲባል ወደ ታች ወደ ሰፈር ጉዳዩ እየተሸፈነ ሰላም ናቸው ደህና ናቸው ይባላል። በዚህ ሁኔታ እምቢ ይላል። ከዛም በኋላ ደግሞ እሺ እዚህ ጋር ይመርመርልኝ የኔ አይደለም እያለ ነው ብዬ ስል እኔ ልጆቼ ናቸው እኔ አላልኩም እንዴት ብሎ ይሸፍነዋል። በቤት ውስጥ ግን የኔ አይደለም በሚለው ግን ያሰቃየኛል። የኔ አይደሉም በሚለው ማለት ነው። እንደዛ አይነት ነገር ነበረ? አዎ አይዞ ድምጽ አይገባም። እንደው እኔ እናንተ እንድንግባባ ስለፈለኩ ነው። እንደዛ አይነት ነገር ነበረ? አልነበረም? ቆይ እሱ አልነበረም እያለ ነው። አልነበረም? እኔ በጣም ነው የሚከፋኝ። አንድ ነገር ልንገርህ፣ እዚህ ድረስ መጣ እኮ እሱ እያሳደገ ሳይበጠብጠኝ አይደለም የመጣሁት። ምን ማለት ነው? ማለት የኔ አይደሉም እያለ እያስገፋ በእህቱ በወንድሞቹ የኔ አይደሉም እያለ ስለተናገርኩ ነው የመጣሁት። ግፊቱ ስለበረታብኝ እኮ ነው የመጣሁት። ገብቷል? ካስገባም በኋላ የኔ ባይሆን አሳድጋለሁ ብሎ የቃል ገብቶ ያወጣለት በቃ አይ ጊዜው የኮሮና ነው፣ ጊዜው አስከፊ ነበረ፣ ስንት ሰው ብዙ ነገር እጥረት ስለነበረ እውነት ነው የራሱ አድርጎ ሊያሳድግልኝ ከቻለ የኔ ቢሆን አሳድጋቸዋለሁ፣ የኔ ካልሆንም ደግሞ አሳድጋቸዋለሁ ብሎ ቃል ገብቷል። እግዚአብሔር ምስክሬ ነው። ስለዚህ እንደዛ ፍቃደኛ ሲሆን በቃ ሊያሳድጋቸው እኔ ልጆቼ ባይሆኑ ከነዚህ ልጆች መለየት አልፈልግም ብሎ ሲወስደኝ አምኖ ካልሆነም ችግር የለውም ከሆነም ደስ ይለኛል ብሎ የወሰዳቸው ማለት ነው። መቼ ማለት የዛሬ 6 ዓመት? የዛሬ 6 ዓመት 4 ወር ሆኜ ነው የገባሁት እኔ። 4 ወር ምን ወልጄ ማለት ነው። ቤት ተከራይቼ 4 ወር ሲሆናቸው ነው የገባሁት ወደ ቤቱ። ወልጄ ተቀምጫለሁ እኮ። ቆይ ከማን ነው የወለድሽው? እኔ እኮ እርጉዙን አልኩ እኮ ሁለቱም ጓደኞቼ ነበሩ ብያለሁ። ከሁለቱም ጋር ከባለታሪካችን አሁን ስቱዲዮ ካለው ባለታሪካችን ጋር የልጆች አባት ብለን የምናስበው እንደገና የሆነ ቦይፍሬንድ ነበረሽ። ከሁለቱም ጋር አብረሽ ግንኙነት ታደርጊ ነበር? እሱም ነበረው ጓደኛ ነበረችው። በዚህ አይነት ሁኔታ በጓደኝነት እያሉ ማለት ነው። ማለት ግልጽ መሆን አለበት። እኔ እንትን ማለት የለብኝም። አንድ ሰው ተበዳይ ሆኖ አንድ ሰው በዳይ ሆኖ ሳይሆን ህዝብ እንዲዳኝ ከፈለክ በህዝብ ነው ፊት የምትዳኘው። በቃ ስለዚህ በወቅቱ የነበራችሁ ግንኙነት እኔ ለመረዳት ልሞክር። እሱ ገርፍሬንድ ነበረችው፣ አንቺም ቦይፍሬንድ ነበረሽ። እኔ ግን አላውቅም ነበር እሱ እንዳለው። እሱ ገርፍሬንድ እንዳለው አታውቂም ነበር? ገርፍሬንድ እንዳለው አታውቂም ነበር እኮ። ቆይ አንቺ እሱ ገርፍሬንድ እንዳለው ሳታውቂ ከሁለቱም ጋር ግንኙነት ታደርጊ ነበር? ምን ይሰማሽ ነበር? ለምን ነበር ያን? እኔ ባለፈው እንደተናገርኩት ይሄን ነገር ለመተው እሱ ባለትዳር መሆኑን ሳቅ ከሱ ጋር ለመለያየትና ራሴን ህይወት ለመመስረት ሞከርኩኝ። መሀል ላይ እሱን አገኘሁት። መሀል ላይ ግን እንደነገርኩ ይጠፋል። በቃ 1 ወርም 2 ወርም ይጠፋል። አኩርፎ ማለት ነው። ባለፈውም ገልጫለሁ። አኩርፎ ነው የሚጠፋው። ለምን ነበር የሚያኮርፈው? ምክንያቱም እዛ ጋር ጓደኛ ስላለችው ቤትም የሚያመጣት ስለነበረች። ኧረ በስመ አብ በተአምር መሰለ። እኔ አንድ ነገር ልንገርህ፣ እዚህ ጋር እንዲመጣ እንዲናገር አይ ካለ ማለት ነው ሁሉንም አይ ብሎ አይችልም። ነበረችው ገርፍሬንድ ነበረችው። ስለዚህ ቆይ ገርፍሬንድ ስለነበረችው ነው አንቺ ከሌላ ወንድ ጋራ የነበርሽው? ለመሰለሽ ተመልካቾቻችን ግልጽ እንዲወደላችሁ ስለምፈልግ ነው። ጽዮን አንቺ የሆነ ቦይፍሬንድ ነበረሽ። ይሄ ቦይፍሬንድሽ አንድ ቀን ስታቂ ግን ባለትዳር እንደሆነ አወቅሽ፣ የልጆች አባት እንደሆነ አወቅሽ አይደለ? ከሱ ጋራ ወሲባዊ ግንኙነት ነበረሽ በስነ ስርዓት እየቀጠልሽ። ልክ ስታቂ አሁን ባለታሪካችን ወይም የልጆች አባት የተባለ ግለሰብ ከካሜራ ጀርባ ያለው ሰው አንቺ ጓደኛ ያደረግሽው እሱ ነው የመጣው። አንቺ ነሽ የሄድሽ ወደሱ። እንዴት እንደተገናኘን እኔ አሁን አብራችሁ ነበር የምትሰሩት? አንድ ላይ ነው የምንሰራው። በር ላይ ነው የሚወጣው። ሰላም እንባባላለን። በሆነ ወቅት በሆነ ጉዳይ አወራን። ከዛ ጀመራችሁ?
ከዛ በጀመረ ከዛኛው ሰው ለመሸሽ ብለሽ ነው ይሄኛው ሰው ጓደኛ የራሴ የሆነ ሰው ፈልግ ስለነበር እኔ ማቀው ሲንግል እንደነበረ ስለሆነ ብቻው እንደሆነ ስለነበረ ከዛም በኋላ ጓደኛነት ጀመረ። ቆይ ሲንግል እንደሆነ ስታቂ ማለት ሲንግል እንደሆነ ታስቢ ስለነበረ ከሱ ጋራ ጓደኝነት ጀመረሽ ግን at the same time ደግሞ ከዛኛው ሰው ጋራ ተወጪ ነበር? አዎ ከሁለቱም ጋራ ምን ይሰማሽ ነበር? ለምሳሌ እሱ ሄዶ ጠፋ አይደለ ማለት ያኮርፋል ግቢ ውስጥ ይዘጋሃል አንድ ላይ ነን ብያለሁ ይዘጋሃል ኦኬ እሺ እንደዚህ አያወጣው መተዋወቅን መግባባትን የሆነ ነገር ጓደኝነት እንደጀመርክ ማውጣት አይፈልግም ማንንም እንዲያውቀው አይፈልግም በባህሪው እሱ ድብቅ ነው በቃ ገብቷል ስለዚህ ምኑንም ይጠፋል ዝም ብሎ በቃ ያኮርፋል አያናገርህም እንደዚህ አይነት ነገር ስለዚህ በቃ ፍላጎት የለውም ማለት ነው ብዬ እኔ ከዛኛው ጋር አላቋረጥኩም መሀል ላይ ግን እርግዝና ተፈጠረ እሱ እኔ እንደውም እኔ የተፈጠረበትን ምክንያት ልንገር እኔ እንትን ውስጥ ሆኜ ቤቴ ውስጥ ሆኜ ደወል አንድ ጊዜ ሲደውል ጠጥቶ ነው የደወለው ይሄኛው የልጅሽ አባት ስቱዲዮ ውስጥ ያለው እሺ ጠጥቶ ነው የደወለውና ለምንድን ነው ጠጥቶ የምትደውለው በተደጋጋሚ እንደዚህ ጠጥቶ ይደውላል አትደውልልኝ እኔ ጠጥታ አትደውልልኝ በቃ ምናምን ነገር ብለን ተነጋግረን እኔ ሰፈር ደርሻለሁ ነው ይውጫልኝ እሺ ያልበዛ በራን ኳኳለው አለኝ ሲለኝ ጊዜ ለምን ስለው ጊዜ እንደዚህ እኔ ደግሞ አከራዮቼ በክብር ነው የሚያውቁኝ ማንንም ከአከራይ ጋር መነካከት አይፈልግም በእንደዛ ደረጃ ለምንድን ነው እንደዚህ የምትሆንስ ነው ይውጪልኝ ከዛ ተያይዘን ወጣን ማለት ነው እሺ ያኛው ተደገመ መሀል ላይ እንደዛ አይነት ነገር ተፈጠረ እሷን ግን ያቋታል ሰፈር ያቋታል እኔ ከገባ በኋላ ነው ብዙ ነገር ማቀው የሱን ገርፍሬንድ ማለት ነው አዎ ከገባ በኋላ ነው ጓደኛ እንዳለችው ያወኩት እንደነበረችው እሺ እኔ እንደተሆነ የነገረኝ እኔ ጓደኛ የለኝም ብቻዬን ነኝ እንዳለኝ ነው እኔ ማቀው ከዛም በኋላ ግን ነገረኝ ሰው ነገረኝ ማለት ነው እኔ ወቁልኝ የምለው የተቸገርኩትን ነገር ነው በቃ ስሳቀቅ የነበርኩበትን ጉዳይ ነው ከገባ በኋላ ብዙ ነገር ሰምቻለሁ ብዙ ነገር አሁን ይሄ ሲለቀቅ ራሱ አንደኛ ፊት ተነሳብኝ የነበረችው የወንድምየው ሚስት ናት ልጆቼን ማለት ነው በር ትዘጋባቸው የጎረቤት ልጅ አስገብታ በር ትዘጋለች የማን ወንድም ሚስት የባለ ታሪካችን የልጆቹ አባት እሺ ከዛም በኋላ ምንድነው አሁን ይሄንን ይፋ ከሆነ በኋላ ምንድነው ለምንድነው ግን እሷም ዘጋብሻሉኝ ማለት እኔ ካሁን ወዲያ ምንም አይመስለኝም ህይወት ራሱ አስጠልታኛለሽ ልንገርህ ምንድነው ሲባል ምን አለች አንዷ ምን አለችኝ አንቺ እኮ ማታቂው ስለነበረ ነው እሷ ተከራይታ በነበረችበት ጊዜ የገቡ ሰዎች አሉ ማታ የሚያንኳኩ ስለዚህ በዛን ጊዜ እሱም ያንኳኳ ነበር ተባለ በቃ ማለት ከፈረጠ እኮ ሁሉም ፍርጥ ነው ያንኳኳ ነበር እሱ ያንኳኳ ስለነበረ ከገቡ ሰዎች አንዱ ነው እሷ ጋር ማለት ነው ማንና ግብታለች ወንድምየውና ግብታለች በቃ እኔ አገር ጉድ እንዲላይ ምን አይነት አጣብቂኝ ውስጥ እኔና ልጆቼ እንደገባን ማማንን ያገባው የወንድምየው ሚስት አግብቷታል እሷን እሱ የገባበት ቤት ማለት ነው ገብቷቸዋል አንድ ተከራይ ነበረች ለዚህ ነው የሚሸሻውም እንደዚህ ነው እውነት እኮ ስለሌለው ነው የሚሸሻው እውነት ካለው ይምጣ በቃ ግፍጥ ብሎ እውነቱን ተናግሮ እውነት ነው ልጆቼ ነው ለፍቼባቸዋለሁ ደክሜባቸዋለሁ ላጣቸው አልፈልግም የሚል ከሆነ መጥቶ ሐሳብ ይስጥበት በዚህ ጉዳይ ላይ ከዛ እቺ አሁን የወንድምየው ሚስት የተባለችው ጎረቤት ናት እሺ ተከራይታ ነበረ ብቻዋን እና እንደዚህ እዛ ሰፈር አንዳንድ ሰዎች የሚግባባት ይገቡና ማታ አብረው በቃ እኔ ምን ልል እንደሆነ አላቀም ብቻ እንደዛ አይነት ነገር ግንኙነት አላቸው እሱም ቆሞ ሲያንኳኳ አይተናል ስለዚህ ከሷ ጋር የሆነ ነገር አለው አሁን ማንንም ሰው የጣለበትን ሲያነሳው አይወድም ስለዚህ ለዛ ነው ልጆችን የምገፋብሽ እንጂ ከምን የተነሳ ተገናኝታችሁ በቃ ይሄ ልጅ እኮ ወለደ አገባ ምናምን ገብቷል ለዚህ ነው የምጠላብሽና የምገፋብሽ ይሄንን ጉዳይ ደግሞ እህትዮ የምታቆም የራሱ ይመስለኛል ለምን መሰለ መበቀያ አርጋኛለች እሷን ማለት ነው በልጆቹ ነው አዎ እየገፋች እሷን ከሷ ጋር አንድ ላይ ሆና ለሁለት ነው የሚገፉኝ ከዚህ በፊት የእርጉዙኝ የ6 ወር ነው እንደዚህ እርጉዙኝ ነበርና በዛን ጊዜ ሲመጣ ቆይቶ ነው የመጣው ምንድነው ማለት ቆይቶ ነው የመጣው ማለት እሱ ረፍት ላይ ነበረ የስራ ረፍት ነበረው የሐዘን ምናምን እሱም አሞት ነበረ ቆይቶ መጣ ሲመጣ እኔ እርጉዝ ሆዴ ገፍቶ አገኘኝና ከዛ ጠራኝና ስናወራ ምናምን ምንድነው ያለኝ ምን ሴቶች እኮ አትታመኑም ያንተ ነው ትይኛለሽ አለኝ ማን አለ ምናምን ነገር ብዬ ይሄን ነገር ተናግሬ በቃ ዝም ብዬ ተለያየም ማለት ነው ከዛ ደጋግሞ የኔ ከሆነ ንገሪኝ እያለ ይከተለኝ ነበረ የሱ እንዳልሆነ እኔ ምንም ነገር ማውራት እንደማልፈልግ ቢሆንም እንኳን ብቻ የማሳደግ እንደምፈልግ ነገርኩት
ያንተ ነው ማን አለ ብለሽዋል አለኝ እኮ እሱ ያንተ ሴቶች እኮ እንደዚህ ያንተ ነው ትላላችሁ በእንትን ያንተ ነው እንዳትይኝ ብቻ አለኝ አልተጋባችሁም ነበር ያኔ አልተጋባንም ያኔ ሳትጋቡ አርግዘሻል እኔ አርግዣለሁ በቃ ወደ 6 ወር ደርሻለሁ እሺ ስለዚህ በዛን ሰዓት እሱ ከእረፍት ሲመለስ ሲያይሽ ነፍሰ ጡር ነሽ ይሄኔ እኮ ከሌላ ሰው ወልደሽ ያንተ ነው ትይኛለሽ አለሽ አንቺ ምን አልሽው ምን አገባህ ማን አለህ ብዬ ዝም ብዬ ማለት ነው ለምንድን ነው እንደዚህ ያልሽው እንደዚህ ያልኩበት ምክንያቱም ሁለቱም እኔ የሚያጠራጥረኝ ነገር ስላለ ማለት ያንተ ነው ማለት አልፈልግም ብቻ የማሳደግ ፈለኩኝ ሁለተኛ ነገር ደግሞ ይጣጣም እንደነበረ ስላወኩኝ በቃ ከሱ ጋር መሆን እንትን ፍላጎቱ አልነበረኝም በወቅቱ ማለት ነው ከዛ አብራችሁ መኖር ጀመራችሁ ከዛም በኋላ አልጀመርንም እኔ ኮወለድኩኝ ከ4 ወር በኋላ ነው አብረን መኖር የጀመርነው ወልደሽ ቆይ ስትወልጂ አብሮኝ የነበረ ስወልድ እንትን ማለት ማን የነበረው አንቺ ስትወልጂ እሱ ነው አንቺ ቤት የመጣው ወይስ የነዛ የልጆቹ አባት ያኛው ኤክስ ነው የልጆቹ አባት ሁሉንም ማቴሪያልም ሆነ ምንም ሆነ ያሟላልኝ መጥቶ አይቶ ነው ይሄዳል እንጂ የለም አዎ ነገር ግን አራስ ሆኜ ብቻዬን ሳይኝ እሱ እንዴት ብቻሽን ትሆኛለሽ አንድ ቀን ነው ብቻዬን አጋጣሚ የሆንኩት ጓደኛ ያልነበረችም በወቅቱ ከዛም በኋላ በዛም ምክንያት መጣ የልጆችሽ አባት እሱ ማለት ነው አዎ ከዛ መጣ አየኝ ብቻዬን ነኝ እንደዚህ በዚህ ማለት እንትን እስክትይ ድረስ መሆን የለበትም ይሄ አራስነት ጊዜ እስኪያልፍ ድረስ ብቻሽ መሆን የለበትም ብሎኝ አብረን ሆነን አብሮሽ ሲሆን ማታ ያድራል ቆይ አብሮሽ በሚሆንበት ጊዜ እንደው አብራ ስትሆን ልጆቼ ናቸው ብላ አምነህ ነበር አብረን የምትሆነው በትክክል ልጆቼ ናቸው ብላ አምነህ ነው በነገራችን ላይ ከበስተጀርባ ሆኖ ፈቃደኛ ስላልሆነ ብያቻለሁ ቅድም ከበስተጀርባ ሆኖ እያወራን ያለው መተየትም መግባትም አልፈልግም ብሎናልና በትክክል ልጆቼ ናቸው ብዬ አምኜ ስለነበረ ለዛ ነው አምኜ ነው እሷ ጋር እኖር የነበረው እያለኝ ነው ያለው በጣም ተናዷል ፊቱ ቀልቷል በነገራችን ላይ አይኑ በርበሬ መስሏል በጣም ተበሳሽቶ ነው ከበስተጀርባ ሆኖ ይሄንን ፕሮግራም እየተከታተለ ያለው ፈቃደኛ ሆኖ ከገባ ደስ ይለናል በደም ስሜቱን ለመጋራት አብረን ለማውራት እንሞክራለን ካልሆነ ደግሞ ባለበት ቦታ ሆነን ስሜቱን እንጋራዋለን በጣም ጥሩ አንቺ በወቅቱ ጥርጣሬ ነበረሽ የማን ይሆን እንደው ተኝተሽ ልጆቹን ስታይ ማንን ይመስላሉ ልጆቹን ስታይ እኔ ምንም መምሰል ራሱ ምንም ሊመጣልኝ አልቻለም ይሄ መምሰል የሚባለው ነገር ልጆቼ ላይ ምንም ሊመጣልኝ አልቻለም መምሰል የሚባለው ነገር ድንገት እሱን ቢመስልስ እንደው አይታይሽም የሆነ ነገራቸው ብዙ ነገር ማስበው ነገር ስለሆነ ማመሳሰል ራሱ አልቻልኩም ግን አንድ ነገር አለ እሱ መቶ በቃ እሺ አምኜ ነው ይበልም የኔ ናቸው ብዬም ነውም ይበልም ግን ሲወስደን ግን እኔ 4 ወር እንትን ሰጥቼው እድል ሰጥቼው ብያለሁ 4 ወር ቀን ጊዜ ሰጥቼው አስቦበት እኛን ለመውሰድ ሲል የኔ ባይሆኑም ብሎኛል ዛሬ ስርዝ ያደረገው ማለት እኔ ከቢኒያም ክህደት እኔ ዛሬ እኮ አይደለም አብሬው ኖር ያለው 6 አመት በደንብ ነው የማውቀው ማለት እንደዚህ ፊት ለፊት ቆሞ የማይናገር ከጀርባ ሰው ፊት የማይናገር ከጀርባ ግን ብዙ የሚያቆስል ብዙ የሚያደማ ስለሆነ እኔ ነኝ ኑር ያየሁት እንዴት እንዳደማኝ እንዴት እንዳደረገኝ እዚህ አሁን የኔ ነው ብሎ ቢል ኖሮ እዚህ ምን አስመጣኝ እስኪያድጉ አልጠብቅም እስኪያድጉ ተጠብቃለሁ እነዚህ እኮ ልጆች ትንንሽ ናቸው መጠበቅ ነበርብኝ እስኪያድጉ እውነት ካልገፋን እኔና ልጆቼን በልጆቼ ፊት ውጪ በቃ ከነ ልጆችሽ የኔ አይደሉም እያለ ካልተናገረኝ ለምን መጣሉ እዚህ ጋር እስኪ ህዝብ ይፍረድ እስኪ እውነት ልጆቼ ነው ብለው በፍቅር ከያዛቸው ለምን ምንድነው የሚያስፈልገኝ እዚህ ጋር ለምን ቆምኩኝ ምን ማለት ምንድነው ጥቅሙ ምንድነው እዚህ ጋር መቆም ለልጆቼ እኮ ውርደት ነው ታሪክ ነው የሚቀመጠው ገብቷል የሚጎዳ ነገር እኮ ነው እንዴ ባዶ ጩኸት እኮ አያስፈልግም እኮ እዚህ ተደብቆ አይን ያልቀረጽም እንደዚህ አይደለም ተብሎ በቃ የሆነ ነገር ስትናገር እንዲወጣ ስለማይፈልግ ነው ምንም ነገር እንዲወጣ አይፈልግም እንኳን እሱ በተፈጥሮ ግን ምንድነው ዲስከስ የሚባል ነገር ቤት ውስጥ የለም ይሄ ለምን ይሄ እንዴት ብትለው ጥሎህ ነው የሚሄደው በቃ ተነስቼ ሂድት እንደዚህ እኮ የለም እንደዚህ እኮ ያስፈልጋል ካልከው ተነስቶ ነው የሚሄደው በቃ የሚሸሽ በአደጋ ጊዜ የሚሸሽ በመከራ ጊዜ የሚሸሽ ከዛም በኋላ ለመከራ ጋፍጦህ እንዴ ከሰው ጋር ሙከ ያላት ማህል እኮ እሱ ቆሞ እንደዚህ ያየ ማለት ነው እቆሞ እኮ ነው ከቶቹ ጋር ምላተመው እኔ እሱ ትግሉን ማቆም ሲችል የተፈጠረብኝን ነገር ማቆም ሲችል እውነት ልጆቼ ናቸው ብሎ የሚያስብ ከሆነ ይሄ ሂድ አትበለው እና እንዲሄድ አድርገው አይነት ኑሮ ነው ሲያኖረኝ የነበረው እንዲሄድ
ከዛ እንደወጣ በቃ ለምን አመጣን እነዚህ ልጆችን ይዤ የት ሄዳለሁ ብዬ ግራ ገብቶኝ እኔ በአሁኑ ሰዓት ላይ ልጆቼ እሱ የሚለውን እየደገሙ ሲነግሩኝ እግዚአብሔር ግን እማዬ እግዚአብሔር ቤት አይሰጠንም ይላል ወንዱ እኔ በጣም ነው የሚገርመኝ እግዚአብሔር ግን ቤት አይሰጠንም መቼ ነው አባዬ ይሄ ውጡ አለ እንዴት ነው የምንወጣው እግዚአብሔር ግን ቤት አይሰጠንም እማዬ ቀለም ቀብቶ አይጨርስም ከህፃን ልጅ አይምረው እዚህ ድረስ ይቀመጥ የምን ቀለም ነው በቃ እግዚአብሔር ቀለም ቀብቶ አይጨርስም ቤቱን ይልሃል ሰርቶ አይጨርስም ቀለም ቀብቶ አይሰጠንም እያለ አይምሮ ውስጥ በጥገኝነት እንደኖር እንደዚህ አይነት ቤት አይኖረንም እያለ አይምሮ ውስጥ ልጅ አይምሮ ውስጥ ማስቀመጥ ማለት ምን ማለት ነው አባት ይሄን ያደርጋል ነው ያልሻለሽው አዎ በደንብ ልጆችሽን ይዘሽ ውጪ ሲባል እኮ ነው እኔ ክፍለ ከተማ የሚሄደው ውጭ እንደዚህ እሺ ሌላው ይቀር በቃ እኔ አንተ እንደ ልጅ እንደ እንትን መቼ ነው ያሳደግካቸው እኔ ልጠይቀው ገብቷል አይ የሚባል ነገር የለም አይደለም እውነት ስትናገር ነው እኔም ልጎዳ ልሙት በቃ ልሙት ለልጆቼ ይናገር አይ እንዲህ ያስፈራራ ይኖራል እሱ እንደፈለገ የሆነ አንተን ያስፈራራሃል አንዴ ቆይ መመሰለኝ ጽዮን ይኸውልሽ ይኸውልሽ የሌላ ለምን አታምንም ታዲያ ለምን አታምንም እንዴት ነው ያመጣህን እመን እሺ እመንልኝ ስታመጣን እንዴት እንደነበረ እመንልኝ ቆይ እኔ አሞኛል እኔ ለሰው ህይወት እንዴት እንደሚንገበገብ ይውልኝ ለሰው ህይወት ይንገበገባል የኔ ህይወት ግን ህይወት አይደለም አሰማም እኔን እስከ ዋሻኝ ሁሌ ማሸት እንዴት እንዳመጣህን በትክክል ተናገር በህዝብ ቤት እንዴት በህዝብ ተናገር አልጎዳም ይኸውልህ አንድ ነገር ልንገርህ ይመንልኝ እንዴት እንዳመጣን በፍቃደኝነት እንዳመጣን ይመንልኝ ህዝብ መሀል ይመንልኝ እኔ በቃ ይሄንን ነው የምለው እመንልኝ ህዝብ መሀል አይደለም ህዝብ መሀል የኔም ቢሆኑ ባይሆኑ እኔ አሳድጋችኋለሁ ብለህ ቃል ገብተህ እንዳመጣን እውነቱን እመን እውነቱን አላልክም እኔ እኮ ካንተ አልጠብቅም አራት ጊዜ እኮ ማለት ነው የሽባቸው ቦታዎች አሉ አይደል ምን እያረኩ ነው ልጆቹን መመለሳቸው ከልጆቹ ምን ጥቅም አግኝቼ ምን እስኪ ካንቺስ ምን ፈልጌ ልጆ አብረኔ እኮ ጫማ እንኳን ሳልቀይር እኮ ምኖረው እኮ ከነሱ ጋር ገዝቼልሃለሁ ጫማም ልብስ ገዝቼ እንዳታማር አይደለም ስታመት ውስጥ አንድ ቀን አይ አይደለም እንዳልከ እኔ ከዚህ በላይ አልችልም አንድ ልብስ እንደማንኛውም ሰው ሳልቀይር ገዝቼልሃለሁ ከምን ምንም በደንብ ገዝቼልሃለሁ በደንብ ብዙ ነገር እኮ የጎደለብኝ ነገር እና እዚህ ጋር እውነተኛ ኮንክ አሁን እናረጋጋሽ አንዴ ዋጠጭ አንዴ ውሃ ትጠጣ ተደብቆ እንደዛ ማለት እኮ የለም ህዝብ ፊት ቆም ዋጠጭ እንቀጥል በጣም ተመልካቾቻችን በጣም ይቅርታ አቁመነው ነበረ ለተወሰነ ጊዜ የግድ እነሱን ሁለቱ ስቱዲዮ ውስጥ አለመግባባት ስለተፈጠረ የልጆቹም አባት ያለ ስሜ የተሰጠኝ ነው ያለ አግባብ ነው የተነገረ ያለው እኔ ወጥቼ ብናገር ደስ ይለኛል የማልናገርበት የራሴ ምክንያት ስላለኝ ነው በማለት አለ በጣም ስሜታዊ ሆኖ ጩኸት እየሰማችሁ ሰምታችኋል ብዬ አስባለሁ እንግዲህ ንግግሮችና ጩኸቶችን እየሰማችሁ ይመስለኛልና በዚህ ምክንያት ለተወሰነ ጊዜ እንድናቆም ተገደናል ማለት ነው በጣም ጥሩ እንቀጥላለን ስንት ልጆች ነው ያስመረመርሽው ሁለት ልጆች መንታ ናቸው አይደለ ስለዚህ ከያኔ የ4 ወር ሆነሽ ስትገቢ ባለቤትሽ ጋራ 6 ዓመት አብረሽው ከኖርሽው ባልሽ ጋራ እኛ ስቱዲዮ ካለው ሰው ጋራ ስትገቢ መንታ ልጆችን ይዘሽ ነው የገባሽው መንታዎቹ ልጆች ይዘሽ ነው የገባሽው በጣም ጥሩ በአባትና በመንታ ልጆች መካከል ያለው ግንኙነት ምን ይመስላል እንዴት ነው ግንኙነታቸው ከህፃንነታቸው ጀምሮ ፊት ላይ ጥሩ ነበረ ፊት ላይ ማለት ምንድነው ማለት ገና ሲጀምር እንደገባን ጥሩ ነበረ ለልጆቹ ጥሩ ነገር ነበረው ከዛ የሆነ ሰዓት ላይ ግን በቃ እየተቀየረ ሄደ ለምን እንደተቀየረ አላቅም በምን ምክንያቱም በኑሮ ላይ ጥሩ ጓደኛ ለመያዝ አለ በጥሩ ጓደኛ አለ እንትና ለማለት የማምሸት ባህር ያለው በጣም ይጠጣል እውነት ለመናገር ይሄን መቼም አከለክለኝም ብዬ አስባለሁ በጣም ነው የሚጠጣ ስድብ ጥግ ድረስ ነው ስድብ በቃ እኔ እኮ አሁን እዚህ ሚዲያ ላይ ተሰደብኩ ምንም አልመሰለኝም ምክንያቱም 6 ዓመት መሰደብ ማለት እኮ በቃ
አዳፕት አድርጌዋለሁ ስድቡንም ራሱ ማለት ነው። በቃ አንድ መልካም ነገር እውቅና ይሰጥህም፣ በምትሰራው ስራ እውቅና ይሰጥህም፣ ያስገፋሃል፣ ምን ይልሃል። በሰፈር ውስጥ እኮ እኔ ምንም ያላረኳቸው ሰዎች ሁሉ አብሮ ስለኖረ አብሮ እዛው ስላደገ ብቻ ትክክል ነው ተብሎ የሚኖርበት ሁኔታ ላይ ነበርኩ ያለሁት። ኑ መስክሩልኝ ብል እኮ አንድ ነገር ቢፈጠር ማንም አይመሰክርልኝም። አንድ ጥያቄ ልጠይቅሽ። ይህንን የዲኤንኤ ውጤት ከመክፈቴ በፊት አንድ ጥያቄ ልጠይቅሽ። የልጆች አባት አብሮሽ እንግዲህ 4 ወር ከወለድሽ ከ4 ወር በኋላ አብራችሁ ተጠቃላችሁ መኖር ጀመራችሁ። እሱም ልጆቼ ናቸው ብሎ አምኖ አንቺም ባሌ ነው ብለሽ አምነሽ እየኖራችሁ ባላችሁበት ሰዓት ባልሽን ነግረሽው ታውቂያለሽ? እኔ እኮ ቦይፍሬንድ ነበረኝ እንዲህ ባለትዳር ሆኖብኝ ነው የሄደው። ያውቃል? እነሱ ይተዋወቃሉ እንዴ? አዎ፣ ይጠብቀው ነበር። እንደውም በር ላይ በመኪና መጥቶ ዳይፐር ወተት ምናምን አስቀምጦ ሲሄድ ይጠብቀው ነበር። በቤት ሲገባ አልገባኝም። አራስ እያለው መጥቶ ዳይፐር ያስቀምጣል፣ ወተት ይዞልኝ ይመጣል። አስቀምጦ ሲሄድ እሱ በር ላይ ነው መኪና ይዞ። ማን ነው በር ላይ የሚጠብቀው? እሱ በር ላይ ይጠብቀዋል። ያኛውን ሰውዬ ቆይ፣ ዳይፐር ይዞ የሚመጣው ማን ነው? ያኛው ሰውዬ ዳይፐር ምናምን አስቀምጦ በር ላይ አስቀምጦ ነው የሚሄደው? አይደለም። አይ ገብቶ ጠይቆ ነው ይሄዳል። ገብቶ ጠይቆ እሱም ልጆቼ ናቸው ብሎ አምኗል። አዎ፣ እሱም ልጆቼ ናቸው ብሎ አምኗል። ወንድሜም ልጆቼ ናቸው ብሎ አምኗል። ሁለቱም ልጆቼ ብሎ አምኗል። ቆይ ጽዮን፣ አንቺን ቻሌንጅ ላደርግሽ ስለፈለኩ ነው። አንቺ በዛን ሰዓት አላወራችሁበትም? ቁጭ ብላችሁ አልተነጋገራችሁበትም? ይኸውልህ ባለቤቴ አም ኮንፊውዝድ ላይክ በዚህ ጉዳይ ላይ ግራ ተጋብቻለሁ፣ ይሄ እንዲህ ብለሽ ለማውራት አልፈቀድሽም ነበር? ሁኔታ ላይ አልነበረም እንዳልከኝ። ኮሮና ነበረ ብያለሁ። ምን ነበረ? ኮሮና ነበረ። ምን አገናኘው? አለው አስቸጋሪ ነገር አለው። ብቻ የለውን ነው ይሄ ነው እንደዚህ ነው ብዬ ሂድልኝ ብለው እኔ ልጆቼ ሊራቡብኝ ነው። ማን ልጆቼን እንትን ሊደግፍልኝ ይችላል? ገብቷል። ከዛም በኋላ ግን እሱና እሱ በተገናኙበት ጊዜ ምንም እንዳልተባባሉ ተነጋግረናል። እሱ ሄደ። ከዛም በኋላ ግን አለች ጓደኛዬም ራሱ ይዘን ሄደን እኮ እንዳይመጣ ማድረግ አርጌዋለሁ እኮ እንዳደርስ በቃ አንተ ብዬ እሱ መኪና እየሾፈረ እኔና ጓደኛዬ ልጆቹን ይዘን እንትን ፖሊስ ጣቢያ ሄደናል እንዳይመጣ። ምክንያቱም ሊጣሉብኝ ነው ብዬ ማለት ነው። ያኛ ሰውዬ እንዳይመጣ በፖሊስ እንዳይደርስብኝ ብዬ እንዳይደርስ አደረኩት ማለት ነው። ያኛው ሰውዬ ምክንያቱም እሱ በር ላይ መጠበቅ ጀመረ። ያኛው አያውቀውም። እንዳይጋጩ ፈራው። ይሄኛው ደግሞ ሲወጣ ሲገባ ያየዋል። ስለዚህ እንዳይጋጩብኝ በመፍራት እኔ ፖሊስ ጣቢያ አስደውዬ እንዳትመጣ ተባለ። ፖሊስ ጣቢያ ያደረሰን ደግሞ እሱ ነበር። ራሱን ያደረሰን የልጆቹ አባት አብሮን የሚኖረው ማለት ነው። ራሱ አደረሰን። ከዛም በኋላ ገብተን እንዳይመጣ አደረግንና እኔና ጓደኛዬ ተመልሰን ወደ ቤት መለሰን ማለት ነው። ገብቷል። ያቅ ነበረ ማለት ነው። አጠራጣሪ ነገር እንዳለ ያቅ ነበረ። ከዛም በኋላ ግን ምን አለ በቃ እኔ እየጠጣ ሲመጣ በር ከፍቼ ነው በቃ ልጆቼን ይዤ ወደ ጎፋ ቸርች ሄድኩኝ። በቃ ለምኖ እባክሽን ብሎ ለምኖ ይዞኝ መጣ። የት እንዳለሽ ንገሪኝ ብሎ ይዞኝ፣ ሁለተኛ እዛ ቤት አትገቢም ብሎ ይዞኝ ገባ። ይዛኔ ማለት ነው የኔ ቢሆኑም እኔ ያሳድጋቸዋለሁ። ምክንያቱም ወድጃቸዋለሁ። ትንሽ እያሉ በጣም ነበር የሚያምሩት። ምንም የኔ ባይሆኑ ብሎ እንዲህ አይነት ሐሳብ ካለው በቃ አንደኛ ነገር ልጆቹን አርፌ ባሳድግ፣ ከዛም በኋላ ደግሞ እግዚአብሔር ያውቃል ብዬ ቁጭ አልኩኝ። በቃ ሊያስቀምጠኝ አልቻለም። ከተቀመጥኩኝ በኋላ ሊያስቀምጠኝ አልቻለም። ለእህት የኔ አይደለችም ጠጥቶ ይመጣል። እንደዚህ ሂጂ እሱ ጋር ሂጂ እዛ ጋር ሁሌ በየጊዜው መነሳት። ስለዚህ ጉዳይ ለምንድን ነው በየጊዜው የሚነሳው? አንተ እሱም ብለህ መጣህ አይደል እንዴ? ኃላፊነቱ ወስዶ አመጣህ አይደል እንዴ? በየጊዜው የዛኛውን ሰው ስም ለምን ማንሳት አስፈልገ? ከሳስ ነው እኮ እንዳይመጣ ተደረገ እኮ። አዎ። ስለዚህ ለምን እኔ እኮ ሰው እኮ ሸምግሉልኝ ብዬ እኮ ስልክ እኮ ሸምግሉልኝ እባካችሁን እስኪ ተቆጡልኝ ያልኳቸው ሰዎች እኮ አይመለሱም። ለምንድን ነው የማይመለሱት እንዴ? እነዚህ ልጆች እኮ የኔ አይደሉም። የኔ ያልሆኑ ልጆችን እኮ እያሳደግኩላት ነው። ከዚህ በለጠ ምን ላርጋት ብሎ ይመልሳል። ማን ነው የሚለው? ያነ እሱ እንደዛ ይል ነበር። ልጆች አይደሉም ይል ነበር። እኔ የኔ ያልሆኑ ልጆችን እያሳደግኩላት ምን ላርግ? ከዛም በኋላ ልጆቹ ፊት መናገር ጀመረ ማለት ነው። አሁን እኮ እሱ እያለኝ ያለው ይቅርታ ከስቱዲዮ አሁንም ከካሜራ ጀርባ ስለሆነ ነው። እሱ እያለኝ ያለው ከነዚህ ህፃናቶች እኔ ምን ጥቅም አግኝቼ ነው ታዲያ ልጆች ያልሆኑ ልጆች
የማሳድገው ልጆቼ አይደሉም እያልኩ እንዴት አሳድጋለሁ? በወቅቱ ልጆቼ ስለሆኑ ስለወደድኳቸው ስላመንኩባቸው ልጆቼ ናቸው ብዬ ስለተቀበልኳቸው ነው እያሳደግኳቸው ያለሁት። ተሳስቼ ከሆነ ታርማለሁ። ልክ ነኝ አይደለ? እያለኝ ነው ያለው። ምን ጥቅም አገኛለሁ? በአፍ ማውራት ቀላል ነገር ነው እንዳልክዬ። ቦታው ላይ ተገኝቶ ለልጅህ ዋጋ መክፈልና እዛ ላይ ተገኝቶ እዛ ጋር ሆኖ ይሄን አርጊ እያለ ዝም ብሎ መኖር። ከዛም በኋላ ማታ ልጅ እኮ እንዴ የሚወዳቸው ከሆነ ለምን ይበጠብጠኛል? እኔ ከተማመምኩኝ እኔ አንድ ነገር ከሆንኩኝ እኮ ልጆቹ ተበጠበጡ ማለት ነው። ጤንነት የላቸውም ማለት ነው እኮ ገብቷል? ሰላሜ እስኪናጋ ድረስ እኮ ነው የሚበጠብጠኝ። ሰላሜ እስኪናጋ ለልጆቼ መሆን አቃተኝ። ዛሬ ላይ እዚህ ያደረሰኝ ለልጆቼ መሆን አቀቶኝ አብሮ በህብረት ገፍተውኝ ማለት ነው። እኔ ልንገር ትንሹ ነገር እሱ ቢሸፍነኝ ኖሮ እሱ ቢጋርደኝ ኖሮ እዚህ ድረስ አልደርስም ነበረ። እውነት ሸፍኖኝ እውነት አግዞልኝ እውነት በፍቅር ይዟቸው ልጆቼን ቢሆን ኖሮ ለታይታ ይዞ መሄድ ካደጉ በኋላ እንደ አሁን ቀደም አትጥቀሽ ወሻለ አልጥቀስ ትኖር እንደፈለገች እሷም ወልዳለች ተየው ነው የምለው። እኔ ሰው የወለደ ያዋል እኔም አይደለ እየተቀጣው አይደለ በቃ ማንም ሰው በደረሰበት ይቀጣል በቃ። እና እኔ ምን ሆንኩኝ መሰለ አቀፍ ያዝዬ እንደ እብድ ነበር የሚሄደው። እኔ እንትን አልኳለኝ እኮ ባሳየ ጭራቅ እስክመስል ድረስ ይሄ ነጮኜ እንደዚህ የሆነ ቀሚስ ለብሼ አቀፌና ዝዬ እንደዚህ ሳደርስ ልጆቼን ሱኮ አለሁ በመኪና መሄድ መውሰድ ይችላል ልጆቹን። እኔ ግን አራሶኜ ከተነሳው በኋላ አዝዬና አቀፌ ነበር ጧት ተነስቼ ልጆቼን ማደርሰው። በጣም ጥሩ። ስለዚህ ያለ እገዛ ስኖር ዛሬ ልጆቼን ወድጄ አምኜባቸው ናቸው። እኔ ፊልም ሲሰራብኝ ስለኖር እኔ ላይም እኔ አይገርመኝም። ትክክለኛ ሰው ከሆነ ግን መጥቶ ቁጭ ብሎ አይ እንደዚህ ነው ብሎ ለህዝብ ያስረዳልኝ። በጣም ጥሩ። አንድ ጥያቄ ልጠይቅሽና ልቅረዳው። እሺ፣ ስለዚህ ዝግ ነው አይደለም? ምንም የታሸገ ነው። ልክ ነኝ አይደለ? ተቀበላችሁ ነው የመጣችሁት። እዚህ ውስጥ ያለውን ውጤት ትቀበላለህ ብዬ ተስፋ አደርጋለሁ። ልክ ነኝ ወይስ ተሳስቻለሁ? በምልክት እየሰጠኝ ስለሆነ ነው ትንሽ ድምፁ እያወጣ። ስለዚህ ተስማምተዋል። ጥርጣሬ ያለሽ እዚህ ላይ ትቀበያለሽ ውጤቱን አይደለ? እዚህ ውስጥ ያለውን ግን ከመቀበሌ በፊት አንድ ነገር እናወራለን። ገና እኮ ነው ገና አልጨረስንም፣ እናወራለን። እሺ፣ አንድ ጥያቄ ልጠይቅሽና አንቺ ታደርጊያለሽ። ያኛው የልጆች አባት ወይም ደግሞ ከሱ ጋራ ሌላ ተጠርጣሪ ይባላል አይደለ? ወይም የልጆች አባት ባል እንኳን አይደለም ግን አብሮሽ የነበረ የልጆች አባት ሊሆኑ ይችላሉ ብለሽ የጠረጠረችው ሌላ ሰው አለ። ለዛ ነው እንግዲህ ይሄ ውጤት ሁለት ባሎችና አንድ ሚስት ወይም ሁለት አባቶችና አንድ ሚስት ናቸው በዚህ ጉዳይ ላይ ተጠርጣሪ የሆኑት የምንለው። ስለዚህ ያኛው ሌላ የልጆች አባት ሊሆን ይችላል ብለሽ የጠረጠርሽው የልጆቹ አባት ያ ዳይፐር ይዞ የመጣ የነበረው ሰውዬ ወተትና ዳይፐር ይዞ ይመጣ የነበረውና በር ላይ አስቀምጦ እየሄደ የነበረው ያ ሰውዬ ከዛን በዚህ 6 ዓመት ውስጥ አግኝተሽ ታውቂያለሽ? አዎ አግኝቼ አውቃለሁ። አግኝተሽ ታውቂያለሽ? የት መንገድ ላይ? ምክንያቱም እኔ ነግሬሃለሁ፣ እዚህ እናንተ ጋር ስመጣ ዝም ብዬ አልመጣሁም ብያለሁ። ወረዳ ሄጃለሁ፣ ክፍለ ከተማ ሄጃለሁ፣ ሴቶች ከተማ እና እሱ በፍጹም እኔ አላልኳትም ነው። በጣም መካድም እኮ እኔ እውነት እኔ ይገርመኛል። እኔ አላልኳትም ማለት ምን ነው? ግልጽ አድርጊልኝ። ማለት እኔ ልጆቼ አይደሉም አላልኳትም፣ ልጆቼ ናቸው። እሱ አለ ብሎ ሲል ጊዜ ብሎ ሲል አሁን የልጆቹ አባት የሆነው ማለት ነው። እንደዛ ሲል ምንድነው ያለው? ምንድነው የተባልኩት? በቃ እንደዛ የምትይ ከሆነ አግኝተሽ እሱን እንዲመረመርሽ ማድረግ ትችያለሽ ተባልኩኝ ማለት ነው። ማን ያለሽ? እዛ ሴቶችና ህጻናት ያኛው ሰውዬ ማለት ነው። እና ያለበትን ቦታ ያለበትን ደግሞ አጋጣሚ ተፈናቅለው ነበር፣ ቤት ፈርሶበት ነበር፣ ብዙ ነገር ላይ ስለነበረ ምንም በዚህ ጉዳይ ላይ ሊያወራኝ ራሱ አልቻለም። ምክንያቱም እኔ ያኔ እንዳትመጣ ብለሽ ስትከሽኝ እኔ እንትን ልጆቼን ከልክለሽ እኔም ታመምኩ የታመምኩባቸው ጊዜ ሆስፒታል ተኛዎችባቸው ጊዜያቶች ልጆቼ ለምን ተከለከልኩ ብሎ አዎ። በእድሜ ትልቅ ነው እንደ ይቅርታ አድርጊልኝ፣ በእድሜ ትልቅ ነው አይደለም? በጣም የሚገርመው እኩል ነን። በቃ ካንቺ ጋር እኩያሞች ናችሁ? እኩል ነን በእድሜ ራሱ በቀን በአንድ ቀን ነው እኩያሞች ናችሁ። እሺ፣ እንደዚህ ነው። ስለዚህ እሱም ገና 46 47 አካባቢ ያለ ሰው ነው ማለት ነው። 46 ላይ በጣም ጥሩ። እንደዛ ከሆነ ያኛውን ሰውዬ አግኝተሽው አታውቂም ማለት ነው? አዎ በቃ ያኔ ከዛም በኋላ አግኝተሽው አታውቂም? አልነገርሽውም? ምን ልጆቼን ማስመርመር ፈልጋለሁ ስለዚህ ጉዳይ ምንም ነገር ያወራሁት ነገር የለም። ያኔ ነገርኩት እንደዚህ ይፈልጋሉ። እኔ ቀን ስጭኝ አሁን ብር የለኝም፣ ምክንያቱም ቤቴ ፈርሶ እንደዚህ ሆኖ ምናምን ብዙ የከሰርኩት ነገር ስላለ እኔ አልችልም ማለት ደጋግሜ ደውዬ እናግሬዋለሁ እንዲመረመርልኝ። በቃ ልጆቼን ነፃ ማውጣት
መፈለጌ ነው ነው አሁን ከማንም ሆነ ከዚህም ሆነ ግን ልጆቼ ማለት ማንነታቸው እንትን እንዲታወቅ ከመፈለግ የተነሳ ከዛም በኋላ በቃ ቀስ እያለ ብር የለኝም ማለት አልችልም እያለ ቀስ እያለ እንትን ማለት ራሱን እንትን ማለት ጀመረ ማለት ማሸሽ አዎ ማለት መሸሽ ሳይሆን በቃ እኔን ፕሮግራም አይቶ አልደወለልሽም? እኔ የሚገርም ነገር አልተደዋወልንም። እኔም አልደወልኩም። ያልደወልኩበት ምክንያት ይሄንን ሳልጨርስ ምንም ነገር መደወል እንደማልችል ውጤቱን ሳላቅ ድንገት የሱ ልጆች ቢሆኑስ? እኔ የዛኛው ሰውዬ ልጆች እኔ አሁን ባይሆኑስ ቢሆኑ እኔ እኮ ወጥቻለሁ ፊት ለፊት ህዝብ ፊት አይደለም። ስለዚህ አትጨነቅ። እኔ ቢሆኑም ባይሆኑም እኔ ዋጋ አልከፈለልኝም። የእውነት ነው የምለው። ማን ነው ዋጋ ያልከፈለልሽ? አሁን ያለው ራሱ ዋጋ ለኔ ለልጆቼም ሆነ እንዲ ሰጥቶ ብር እንደ እንትኑ እንዳገኘው እንደ ደሞዙ ሰጥቶኝ የማሳድገው ወይም ቤት ውስጥ ያለ ከራይ ካልሆነ በስተቀር እንደ ሰራተኛ ነው እንትን የኖርኩት። እንደ ሰራተኛ ግልጽ አድርጊልኝ። ቆይ ስለዚህ እኔ ባይሆንም የልጆች አባት እኔና ልጆቼን አልተንከባከበም እያልሽ ነው እዚህ ስቱዲዮ ውስጥ ያለው? እየሰማህ ነው አይደለ? በቲፎዞ አይደለም፣ በቲፎዞ አታስብ። እኔ አሁን ለኛ ሰፈር የምናገረው ለአልጋ ወራሽ ሰፈሮች የምናገረው እነዚህ ልጆች ናቸው። ለማንም አይደለም ሰው መፍረድ የሚገባው። ልጆች ናቸው፣ ታዳጊ ናቸው። ገብቷል? ይሄ አብሮ ስላደገ ለአብሮ አደግ ማገዝ ምናምን ሳይሆን ፍትህን ፍለጋ ነው እዚህ ጋር የመጣሁት። እንደ ፍትህ ፍለጋ መቼ ነው አይዞሽ እየተባልኩ እኮ ነው። በቃ ከገባሽ ገብተሻል አንዴ ግን በቃ ተወጪው እንደምንም እየተባልኩኝ እኮ ነበር ስኖር የነበረው። ዛሬ ላይ እንደዚህ ልጆቼን ወድጄ ምናምን እንዴ ጥሎን አይደል እንደሚሄደው አባዬና ግባ በእናት ግባ እየተባለ አይደል እንደሚተጎተተ የሚገባው ጥሎን አይደል እንደ እናቱ ቤት አይደል እኮ የሚያድረው። አንድ ግቢ ውስጥ ናችሁ? አይ አንድ ግቢ ሳይሆን ያው ራቅ ያለ አንድ ሰፈር ናችሁ። እንደ ካምፕ ነገር ነው ብያለሁ። እሺ ግን አንድ ሰፈር ነን። አባዬ ግባ እባክህ ወይ አለመታየት ነው። ለምን ትመጣለህ? የምትሄድ ከሆነ አለመታየት፣ የምትገባ ከሆነ ገብተህ ሰላም ማለት። ይሄ የተንሰፈሰፈ ፍቅር ሰጥቷቸው ዛሬ ላይ አሳድጌ ለፍቼ ልጆቼ ምናምን ነገር ሲል እኔ ያመኛል። ዋጋ ከፍዬበታለሁ፣ እስከ ሰውነት ተራውቼበታለሁ። በቃ እኔ ያኔ ታመምኩበት እረዳለሁኝ። በነገራችን ላይ ተመልካቾቻችን እዚህ ቦታ ላይ ስንቀመጥ እኛ በማንም ላይ ለመፍረድ አይደለም የተቀመጥነው። ቅድም እንደገለጽኩት ነው ሰዎች የሚያልፉበት፣ ሰዎች የሚኖሩበት፣ ሰዎች የሚሆኑት ህይወት አለ ማለት ይህች ሴት የቆመችበት የኖረችውን ያለፈችውን የምታውቀው እሷ ነች። እሷ ከልጆቿ ጋራ እኔ ለእናቶች አደላለሁ። እንግዲህ በጣም ይቅርታ አድርግልኝ አባት እዚህ እያለ ትንሽ ለእናቶች ነፍሴ ታደላለች፣ ትንሽ ለሴቶች ነፍሴ ያደላል። አላቅም ብዙ ታሪክ ከመስማቴ ሊሆን ይችላል፣ ግን ለሴቶች ትንሽ የሚያመዝን የሚያደላ ነፍስ እንዳለኝ ይታወቃልና በጣም በጣም ምህረት አድርጉልኝ። ግን እናት በልጆቿ ላይ ያላት አቋም ይታወቃል። አንድ ትልቅ ቁም ነገር ቅድም አንስታለች። ያለችው ነገር ምንድነው? አባትየው ልጆቹን ቢንከባከብ ፍቅር ቢሰጥ አሁን ያለው ነገር ቢሸፍንልኝ አሁን ያለው ነገር ቢከልልልኝ እንደ አባት ሆኖ ቢንከባከብልኝ እኔ እዚህ ቦታ ላይ መጥቼ ልጆቼ እንደኔ ያስመርምሩልኝ አታስመርምሩልኝ ብዬ ህዝብ ላይ የምቆምበት ምክንያት የለም ነበረ። ከደረሰብኝ በደል ከደረሰብኝ ችግር ካለፍኩበት ከምሰማውና ከምሰቃየው የተነሳ ነው እዚህ መድረክ ላይ መጥቼ ፍትህ ስጡኝ፣ ፍርድ ስጡኝ፣ ዲኤንኤ ይውጣና ይለይልኝ የሆነ ይሆን ብዬ የመጣሁትኝ ከዚህ የተነሳ ነው ብላናለች ባለታሪካችን። ትክክል ነኝ? ትክክለኛ አይደለ? እንደዚህ መሰለኝ ሐሳብ ስሜታዊ ስለነበርሽ ብዙ ነገሮች በስሜት ነው የገለጻቸው። ጠቅለል ስናደርገው ያለው ሐሳብ ይሄ ነው። ታዲያ ይህንን ከመቅደዴ በፊት የምትይ ነገር አለሽ ወይ? ውጤቱን ከማውጣቴ በፊት አንድ ነገር ልፈልጋለሁ ብልሽ ነበር ቅድም። ምን ነበረ? አይደለም ቢባልም አልገረምም ማለት አይከፋኝም። መናገር ማለት ሰው እንዲያውቅ የምፈልገው አባት አይደለም ቢባል አይከፋኝም። ልጆቹ የእሱ አይደሉም ቢባል አይከፋኝም። አይከፋሽም? ምንም ነገር አይከፋኝም። ምንም አይከፋሽም? አይከፋኝም። የዛኛው ሰዎች ናቸው፣ የዛኛው ሰውዬ ናቸው። ለምን እንደሆነ ያኛው ሰውዬ አእምሮ ውስጥ አላውቀውም፣ አልሰማሁም፣ ግን ሽማግሌ እየመሰለኝ ነውና በጣም ይቅርታ አድርጉልኝ። በጣም ለዚህ ነው እድሜ ጠየቅኩትኝ ቅድም። አሁንም ይቅርታ አድርጉልኝ። በጣም ተረዱኝ፣ ጀስት ተረዱኝና ያኛው ሰው የዛኛው ሰውዬ ልጆች ቢሆኑስ
ምን ይሰማሽ? አይመስለኝም። ምን አሁን እሱ ላይ አይደለም። በቃ የልጆቹ ማንነት ብቻ እንዲታወቅ ነው። የዛም ሆነ ደስ አይለኝም፣ የዚህም ሆነ ለመፈንደቅ አይደለም። እኔ አሁን እዚህ ጋር የመጣሁት ግን የማን ናቸው የሚለውን ነገር ማወቅ ስለምፈልግ የሱም ስለሆነ ልቤ ማረፍ ነው ያለብኝ። መሰደብ የለብኝም። በቃ እኔ ረስተኸው ነው አይደለ? ዛሬ ላይ ረስቶት ነው። ምክንያቱም ይረሳል። 6 ዓመት በ6 ዓመት ውስጥ ሰው የበደለውን ይረሳል። የወጋ ነው አይደለ? የወጋ ይረሳል፣ የተወጋ ግን አይረሳም። ምክንያቱም እንደ ሰው ተቆጥሬ አይደለም የኖርኩት። እንደ ሰው ደስ ሲለው ማለት ምንድነው ደስ ሲለው ሲመጣ ደስ ሲለው ሰው ፊት አልፈልጋትም። እኔ 6 ዓመት አልፈልጋትም እየተባልኩ ነው የኖርኩት። አልፈልግሽም ምን ነው አልፈልጋትም። ሰው ፊት አልፈልጋትም ነው የሚለው። አልፈልጋትም አንድ ቀን እኔ እኮ ወዳታለሁ እንደዚህ ብሎኝ አያውቅም። አልፈልጋትም። የማይፈልገኝ ከሆነ ከነበርኩበት ህይወት ብቻዬን ካለውበት ህይወት ለምን ንጦ አመጣኝ? ንጦ እኮ ካመጣኝ በኋላ እኮ ብዙ ታሪክ ነው። እዚህ ጋም ሌላ ታሪክ፣ እዛ ጋም ሌላ ታሪክ። ሌላም ልጅ ወልዳችኋል አይደለ? የራሱ ልጅ የሆነች ልጅ አለችው አይደለ? እሷ ልጅ ያንተ ነች፣ ታምንባታለህ አይደለ? ልክ ነኝ አይደለ? ሶስተኛዋ ልጃችሁ እሷ ያንተ ልጅ ነች አይደል? ልክ ነኝ? ታምንባታለህ? አዎ አምንባታለሁ እያለኝ ነው ያለው። እሱ ችግር የለባችሁ መሰለኝ። ኦልሬዲ እሱን ካገባችሁ ከሱ ጋር ከኖርሽ በኋላ ከሌላ ወንድ ጋር ተገናኝተሽ ታውቂያለሽ? ምንም የምታውቂው ነገር የለም። ከሱ ጋር ነው የኖርሽው። ስለዚህ ልጁ የእሷ ነች። እሺ አንድ ብቻ ጥያቄ ግን ልጠይቅሽ። የምትኖሪው እሱ ቤት ነው? እነሱ ቤት ውስጥ ነው የምትኖሪው? ልጆቹ የእሱ አይደሉም ቢባል ከቤት ያስወጣሻል? ያስወጣኝ። ጎዳናም ለምን አልሆነም? ነፃነቴን እመርጣለሁ። በቃ ከዚህ በኋላ ከዜሮ እነሳለሁ። ታስወጣታለህ ከቤት? አዎ ያስወጣኝ። ዝም አለ። እየጠየቅኩት ነው ያለሁት ግን ዝም ነው ያለኝ። ምን የሚሆን ይመስልሃል? ያንተ ልጆች ካልሆኑ ምን የሚሆን ይመስልሃል? በረጅሙ ተንፍሶ ራሱን የነቀነቀ ልጆቹ የኔ ናቸው ብለህ ታስባለህ? አዎ አስባለሁ እያለ ነው። የኔ ልጆች ናቸው ብዬ አምናለሁ፣ አስባለሁ። ውጤቱ ሲከፈት የኔ ልጆች ይሆናሉ ብዬ አምናለሁኝ እያለኝ ነው። ለዛ ነው እንግዲህ ረጅም መንገድ ተጉዞ የመጣው። አንቺ ግን እንደው ልብሽ ሲያደላ ስታስቢው ከሁለቱ የማን ልጆች ይመስሉሻል? እናት ብዙ ጊዜ አትሳሳትም ይባላል። እኔ እንደዚህ ይመስለኛል ብያለሁ። ባልሆነ እምላለሁ አንዳንዴ። ባልሆነ የሱ ባልሆነ ነው የምለው። በእውነት የሱ ባልሆነ ያለሽ? እላለሁ። ለምን? መቼ አምጥቶ አከበረኝና መቼ አክብሮ ያዘንና እንዴ በቃ መቼ ባልሆነ ያለሽ? አዎ ምክንያቱም በጣም ይናገር የነበረውን ቤት ውስጥ እኮ መሰለ ሲያረገኝ የነበረውን ነገር ሲሆን ለልጆቹ የነበረውን ነገር ስለማቅ ነው። እኛ ሽፋኖቹ ነበርን። ባለትዳር ነው ተብሎ ዝም ብሎ እንዲኖር ሽፋኖቹ ነበርን እንጂ የለም እኮ ሜዳ ላይ አይደል እንዴ ልጁ ያለው። መቼ እንዳባት በጣም ጥሩ እንክፈተው። ብዙ ጊዜ ውጤት ድሮ ውጤት እንደው እባካችሁን አሳዩኝና እንደው ለሚዲያ እንዲመቸኝ እባካችሁን ቀድማችሁ አሳዩኝ እል ነበረ። እኔ ቀድሜ ማየት በጣም እወድ ነበርና ይሄኛው ግን ይሄ ሁለተኛ ይመስለኛል በታሪክ በተከታታይ ሁለተኛ ታሪክ ነው። ቀጥታ ከተመልካቾች እኩል ይሄው በአምላኬ ስም ነው የምነግራችሁ። ሶስተኛ ታሪክ ነው እየተባልኩ ነው። ሶስተኛ ታሪክ ነው ከተመልካቾች ጋር እኩል እያየው ያለሁት እና አይውሽ አላቅም የማን እንዲሆኑ እንደምመኝ ነው የራሴ አላቅም። ብዙ ጊዜ ባለታሪኮች እዚህ ሲመጡ እመኛለሁ የአባት እንዲሆኑ። እናቶች ይመጣሉ፣ አባቶች ናቸው ከኔ ያልወለደችም የኔ አይደለችም እያሉ የሚመጡት እና ስለዚህ የእናት እንዲሆኑ እናትየው ነፃ እንድትወጣ ብዙ ጊዜ እንደው የአባት በሆነ ብዬ እየተመኘው ነው መከፍተው። አንዳንዴ ይሆናል፣ አንዳንዴ አይሆንም። ዛሬ ግን አጣብቂኝ ውስጥ ገብቻለሁ። ለምንድነው አጣብቂኝ ውስጥ የገባሁት? ሁለት ወንዶች ናቸው ያሉት፣ አንድ ሴት፣ ሁለት ወንዶች፣ ሁለት አባት ነን የሚሉ ሁለት ግለሰቦች፣ አባት ሊሆኑ የሚችሉ ሁለት ግለሰቦች እና አንድ ሚስት፣ አንድ እናት። አጣብቂኝ ውስጥ ገብቻለሁ። የየትኛው ወንድ ነው? የዚህ ስቱዲዮ ውስጥ ያለው ነው ወይስ ስቱዲዮ ውስጥ የሌለው ሰው ልጆች ናቸው? እነዚህ ልጆች አላውቅም። በአቶ ስሙን መጥቀስ አልፈለኩኝም እገሌ ተሰማና ለወይዘሮ ጽዮን ተክሉ ባሉበት ይላል። ባሉበት
አቶ ገሌ ተሰማና በወይዘሮ ጽዮን ተክሉ አመላካችነት የዲኤንኤ ምርመራ እንዲደረግላቸው በ05/09/2018 ዓ.ም በተጻፈ የግል ማመልከቻ መጠየቃችሁ ይታወቃል። ስለዚህ በጥያቄያችሁ መሰረት ምርመራውን አጠናቀን ቁጥሩ ተጠቅሶ የሆነ የምርመራ ውጤት መግለጫ 2 ገጽ ኮፒ በደብዳቤ ሽኝት መልሰን የላክን የምርመራ ውጤት መግለጫው የፎረንሲክ ምርመራ ምክትል ዋና መምሪያ አባሪ ማህተም ከሌለው ዋጋ የሌለው መሆኑን እንገልጻለን ይላል። አለው ማህተም ወይስ የለው? አለው። ማህተም አለው ይታያል። አለው። ተስማምታል አይደለ? ስለዚህ ህጋዊ ነው ማለት ነው። በጣም ጥሩ። ስለዚህ ህጋዊ ነው። ይሄ ህጋዊ ነው ማለት ነው። የምክትል ዋና መምሪያ አባሪ ማህተም አለው ማለት ነው። የፎረንሲክ ባዮኬሚስትሪ ምርመራ ዋና ክፍል ኃላፊ ወንድማገኝ ጸጌ ምክትል ኮሚሽነር ይላል። ከሰላምታ ጋር ይልና ሁለተኛው ገጽ ላይ ስንገባ እዚህ በነገራችን ላይ ዝርዝሮች አሉ። ዝርዝሮቹ ልተዋቸው። እሺ፣ ዝርዝሮቹ ልተዋቸው። በአቶ ገሌ ተሰማና በወይዘሮ ጽዮን ተክሉ አመልካችነት የዲኤንኤ ምርመራ ጉዳይ በአቶ ገሌ ተሰማና በህፃን መክሊት እገሊት እንዲሁም በህፃን አቤኔዘር እገሊት የአባት ስም ነው ገሌ እያልኩ ያለሁት መካከል የአባትነት ግንኙነት መኖሩን በዲኤንኤ ምርመራ ለማረጋገጥ አቶ እገሌ እሳቸው ማለት ነው ተሰማና ህፃን መክሊት ህፃን አቤኔዘር እና ወይዘሮ ጽዮን ተክሉ 2 ህፃናቶች ናቸው ምርመራ የተካሄደላቸው። ህፃን መክሊትና ህፃን አቤኔዘር እነዚህ 2 ህፃናቶች አባት ተብሎ ከሚገመት እገሌ ጋራ እና ከእናት ጋር አብረው የዲኤንኤ ምርመራ ለማካሄድ በአካል ቀርበው ለዘረመል ወይም ዲኤንኤ ምርመራ ባለሙያ የሰጡት ከአፍ ውስጥ የተሰበሰበ ምራቅና የጉንጭ ህዋስ ተመርማሪ ናሙናዎች ናቸው። እውነት ነው አይደለ? እውነት ነው። በጣም ጥሩ። ስለዚህ የመመርመሪያ ኮድ የሁላችሁም ተጽፏል። የህፃን መክሊት አለ፣ የህፃን አቤኔዘር አለ፣ የወይዘሮ ጽዮን አለ፣ የአቶ ገሌ ተሰማ የናሙና መለያ ቁጥር ተቀምጦላችኋል። ናሙና የተወሰደበትና የተቀመጠበት ቀን አለ። ስለዚህ የምርመራ ሂደቱ በዝርዝር ተቀምጧል። ምርመራ እንዴት እንደሚወሰድ ረጅም ስለሆነ ይቅርባችሁ። ግን የምርመራ ሂደትነት የአባትነት እናትነትና ልጅነት ወይም ሌሎች ቤተሰባዊ ዝምድና ምርመራዎች ለማከናወን ከአቶ ገሌና ከህፃናቶቹ የተወሰደውን እና ከወይዘሮ ጽዮን የተወሰደውን የዲኤንኤ ምርመራ በቁጥር በደንብ ተቀምጧል። የምርመራ ውጤቱ እስኪ 6 ዓመት ያሳደካቸው ልጆቹ 6 ዓመት ልጋብዝ እዚህ 2 ደቂቃ ግድ የለም ልጋብዝ። ስንት ዓመት አሳድጋቸዋል? ይቅርብኝ ግድ የለም ይቅርብኝ እያለ ነው ያለው። ስንት ዓመት አሳድጋቸዋል? 6 ዓመት 6 ዓመት በቤት ውስጥ ነው ያሳደካቸው ልጆቹን። ውጤቱን ከመናገሬ በፊት ብዬ ነው። ውጤቱን ምን እንዲሆን ትመኛለህ አንተ? ውጤቱ ምን እንዲሆን ነው የምትመኘው? የእውነትህን ንገረኝ። 6 ዓመት አሳድጊያቸዋለሁ በቤቴ ውስጥ እያለ ነው። ፀጉሩን እያሸነው፣ በጣም ላብ እያለበው ነው፣ እየተጨነቀ ነው ያለው። በጣም ተረብሸዋል። አይኑ በእንባ ተሞልቷል። በእልህ ውስጥ ነው ያለው። በጣም ተረብሸዋል እና አይዊሽ ተመልካቾች ብትመለከቱት የእውነት ደስ ይለኛል። ፈቃደኛ ስላልሆነ ብቻ ነው። ይጋባብኛል ስሜቱ። 6 ዓመት ነው ልጆችን ያሳደካቸው። 6 ዓመት በጣም ጥሩ። እኔ ደስ እንዲል ነው ምኞቴ፣ እንድትደሰት ነው የምፈልገው። እነዚህ ልጆች ያንተ እንዲሆኑ ነው የምትፈልገው ወይስ ያንተ እንዲሆኑ አትፈልግም? የማን ልጆች እንዲሆኑ ትፈልጋለህ? ስንት ለፍቻለሁ፣ ስንት ደክም ያለው የኔ ልጆች እንዲሆኑ ነው የምፈልገው እያለ ነው በእንባ ማለት አይኑ በእንባ አቅሮ በጣም በስሜት ሆኖ ስንት ለፍቼባቸዋለሁ፣ 6 ዓመት ልጆቼን አሳድጌያለሁ፣ የኔ ልጆች እንዲሆኑ ነው የምፈልገው ይሏል። እኔ የምመኘው እሱ ቢሆንልህ ነው ደስ የሚለኝ። ያንተ ልጆች እንዲሆኑ እመኛለሁ። ውጤቱን አብረን እንየው። ዲኤንኤ ለ3ኛ ጊዜ ነው እኩል ከእናንተ ጋር ያየሁት። የእውነት በጣም ነው የሚከብደው። ዲኤንኤ ውጤት ይዞ የዲኤንኤ ውጤት ለማሳወቅ መሞከር በጣም ከባድ ነው። ውጤቱን አብረን እንመልከተው።
አብረን እንመልከተው። የዲኤንኤ የምርመራ ውጤቱን ላነብ ነው። ከላይ የተዘረዘሩት የምርመራ ሂደቶች ትክክለኛነታቸውን ለመቆጣጠር የሚያስችሉ የታወቁ ማወዳደሪያና መቆጣጠሪያ ናሙናዎች ስታንዳርድስ ፖዚቲቭ ኤንድ ኔጌቲቭ ኮንትሮልስ ጥቅም ላይ ውሏል። በዚህ መሰረት የምርመራ ውጤት ከላይ በተጠቀሰው ምርመራ መሰረት ከአቶ እገሌ ተሰማ የተወሰዱ ዲኤንኤ ዘረመል ከህፃን መክሊት ከህፃን አቤኔዘር ከተወሰደው ዲኤንኤ ወይም ዘረመል ጋር ተመሳክሮ አቶ እገሌ ተሰማ የህፃን መክሊትና የህፃን አቤኔዘር ወላጅ አባት የመሆን እድላቸው አቶ እገሌ ተሰማ የህፃን መክሊትና የህፃን አቤኔዘር ወላጅ አባት የመሆን እድላቸው 0% ነው። አባት አይደለም። በቃ ይሄን ነው የምፈልገው። እያለቀሰ ነው፣ እያነባ ወጥቷል። አዎ ና እዚህ ና። እኔ እንደዚህ ለሆነልህ ካሜራ እንዲያገኝ ስላልፈለግኩ ነው ፊትህን። እሺ ይኸው በነገራችን ላይ ማየት እችላለሁ ወይ ብሎ ከወጣ በኋላ ተመልሶ የመጣው የማየት ግዴታ አለብን። ከላይ እንደምትመለከተው ይኸው የወላጅ አባት የመሆን እድላቸው 0% ነው ይላል። አይዞን እሺ አይዞን አንበሳ አንደርስታንድ። የሚሰማው ስሜት ይገባኛል፣ እረዳለሁኝ። ቀላል ስሜት አይደለም። ቢያለቅስ፣ ቢናደድ፣ ቢበሳጭ እኔ የተገባ ነው ብዬ አምናለሁኝ። ትክክል ነው። 6 ዓመት ቀላል አይደለም። ከልጆቹ ጋር ቢናደድም ቢጣላም ቢጋጭም ተግባብተው ባይኖሩም ጥርጣሬ አእምሮ ውስጥ እየገባ ቢያሳድጋቸውም ምንም ሆነ ምንም ግን አባት አይደለም መባል በራሱ ቀላል ስሜት አይፈጥርም። ግን ምን ተሰማሽ አንቺ? እኔ እውነት ለመናገር አዝናለሁ። ግን በጣም በቃ ደጋግሞ ይለኝ ስለነበረ ውስጡ ያስቀመጠው አይነት ነገር እንደሆነ ነው የማውቀው። በቃ ደጋግሞ አውጥቶ ልጆቹ እስኪሰሙ ድረስ ይናገር ስለነበረ እኔ በምን አይነት በኩል የሱን እንትን በቃ ማለት ህይወቱን እንደገደብኩት ራሱ ይናገር ስለነበረ በቃ ያቅ ነበረ። አሁን ይሄ ቁርጥ ተመርምሮ ቁርጥ መሆኑን አውቆ ነው እንጂ በደንብ ያቅ ነበረ። ምክንያቱም ያረጋው እንደ እኔ እኮ ሆነ የነበረው ከባድ ነገር ነው። እኔ አብሬስ ኖር የነበረው እኔም ያሳለፍኩትን እኔ ነኝ የማውቀው ያሳለፍኩትን ቁስል እኔ ለመረዳት እውነት ልሞክር ማለት ለመረዳት ልሞክር። እኔ ማንም ይልሽ እኔ አሁን ባለውበት ማለት ነው ይኸውልሽ ጽዮን ለመረዳት ልሞክር። ከምር ግን እኔ ያሳዝኖኛል። አም ሶሪ በጣም ስሜታዊ ሆኜ እኮ ይቅርታ አድርጉልኝ። እውነት አሳዝኖኛል። በቃ ማለት እኔ ሳላዝን ቀርቼ አይደለም፣ ግን ብዙ ቆስያለሁ። እኔ አንድ ማህበረሰብ ነኝ፣ ገብቶሃል? እህት አለኝ ወንድም አለኝ ብሎ አንተ ላይ እንደፈለገ ሲሆን እኔ እኮ ትናንትና እስር ቤት እኮ ሊከቱኝ እኮ የቆሙ እህቶች እኮ ነበረ ያለችው። መብራት አላጠፋችም ብላ እኮ እኔን እስር ቤት ፖሊስ ይጠራ ሰፈሩ ልታቀጣጥል የተባልኩት በሱ የተነሳ እኮ ነው። እረዳሻለሁ። በቃ እኔም ጽዮን እረዳሻለሁ። እሺ ይኸውልሽ ለመፍረድ አይደለም የተሰማኝ ስሜት ነው። ፕሊስ አንፍረድ። ማንም ላይ መፍረድ አይጠበቅብንም። ማለት አንፍረድ።
ትረዱኛላችሁ። እኔ እኮ በጅምላ እኮ ብዙ ነገር ከእህቶቹ እስከ ኮሚቴ ድረስ ተባብረው እኮ በጅምላ እኔን እረዳሻለሁ። ብዙ ነገር የሆንኩት ነገር አለ። እኔ ሰው ይኸውልሽ ጽዮን እረዳሻለሁ። የኔ እናት አንዴ አሁን ልረጋጋና እኔ ጉዳዩን ለመረዳት ሞክራለሁኝ። ጽዮን እረዳሻለሁ። ያለፍሽበት የተሰቃየሽበት የመጣሽበት መንገድ ነው። ግን 6 ዓመት ያሳደገ ሰው ደግሞ በምንም አይነት ሁኔታ ቢያሳድግ አባት አይደለህም ሲባል አላመነም። ኢቭን መጥቶ ሊያው ነው ያለኝ። ሊያው ወረቀቱን አሳየኝ ያለኝ እና የእውነት በጣም ያዘንኩትኝ። በጣም አዝናለሁኝ ከልቤ በጣም አዝናለሁኝ። አባት ቢሆን ደስ ይለኝ ነበረ። እኔ ከልቤ ነው የምልሽ። አሳድጓል። አባት ቢሆን ደስ ይለኛል። ስለዚህ ያኛው አካል አባት ነው ማለት ነው። ትደውይለታለሽ አሁን ለዛኛው? ያው ራሴን አስተካክዬ ምንም ነገር መሆን አልፈልግም። እኔ ካሁን ከዚህ በኋላ ከማንም ጋር ምንም ነገር መፍጠርም መሆንም አልፈልግም። ግን የልጆቹ ቀጣይ ኑሮ ህይወት እንዲስተካከል በነገራችን እኔ እንዳየው እንዳልክ ሐሳብን የሆነብህን እኮ ለመናገር እኮ እንድትናገር አይፈልግም። ያንተ ኑሮ ከምንም እንደማይቆጥረው እንደምታውቀው የኔ ኑሮ እኔ ከልጆቼ ጋር ኖረን እውነት ለኛ ኑሮ ከሆነ እኔ ቤት አዳምጦኝ አያውቅም። ልጆቼን አዳምጦ አያውቅም። የሚያዳምጠው ሌላ ሰው ነው። ሊሆን ይችላል። የሌላ ሰው ቤት ነው የሚያዳምጠው። የሌላ ሰው ልጅ ነው የሚንከባከበው። የሌላ ሰው እርጉዝ ነው የሚንከባከበው። እና እኔ አመኝም እንዴ ያመኛል። እሺ ልውጣልህ አይቻልም። እሺ እንደዚህ እኔ እርጉዞኝ እኮ የሌላ ሰው እርጉዝ ነበር የሚንከባከበው። ያማል። እረዳሻለሁ። ስለዚህ እኔ ብዙ ነገር ታምሜያለሁ። እኔ በጣም እረዳሻለሁ። የኔ እናት እረዳሻለሁ። ግን አሁን ትልቁ ነጥብ ምንድነው ካላችሁኝ የቀጣይ የልጆቹ ህይወት ላይ ከህግ ባለሙያዎች ጋር ተነጋግራችሁ በምን አይነት መንገድ ነው ምንድነው ህጉ የሚያዘው ነገርስ ምንድነው የሚለው ነገር አጣርታችሁ ይሄን የዲኤንኤ ውጤት ይዛችሁ ትሄዳላችሁ። በጣም ደንግጫለሁ። ተረጋግቼ መስራት አልቻልኩም። አም ሶሪ። በጣም የማይሆን ነገር እንዳልጠቀም በጣም ይቅርታ አድርጉልኝ። የእውነት አልቻልኩኝም። አም ሶሪ። በጣም ውጤቱን አልጠበቅኩትኝም። በተአምር ባለመጠበቄ ስሜታዊ ሆኜ የማይሆን ነገር እንዳልናገር ሚዲያ ስለሆነ ይቅርታ አድርጉልኝ። ፕሮግራሙ እዚህ ላይ ላብቅ። እሺ ጽዮን አይዞሽ የኔ እናት። አንቺ የምትፈልጊው ነገር እኔ ማለት ተናግሬ አይደለም ምን ያለቀልኝ ብዙ የሆንኩት ነገር አለኝ። ለምንድን ነው እዚህ ውሳኔ ላይ የደረሽው? ምንም ያልመሰለሽስ አይደለም ሲባል ለምን ምንም አልመሰለሽም የሚለውን ነገር እናንተ ስሜቱን አሳድጓል በሚለው ነው የምታውቁት። እኔ 6 ዓመት ግን እንዴት ስንኖር እንደነበረ ምን አይነት ነገር ተጎድቼ እንደነበረ በቤተሰብ መሀል እንዴት ስወቀጥ እንደነበረ እኔ ነኝ የማውቀው። ልጆቼ ፊት እንዴት እንደተነሱብኝ እኔ ነኝ የማውቀው። ጽዮን እረዳሻለሁ። ቃል ገብቶልኝ ካመጣኝ በኋላ ቃል እንዳልገባ ነው የተናገረው። አንድም እንዳልናገር ነው ያደረገኝ። እዚህ ላይ ሲደርስ ግን እኔ ፊልመኛ እንደሆነ ስለማውቅ ችግር የለውም። እሺ እረዳሻለሁ። ፊልሙን በደንብ እንትን ጽዮን እረዳሻለሁ። ጽዮን ቅድም እኮ ቆንጆ ቃል ጠቅሰሽዋል። እዛ ባልበደል ኑሮ እዛ ነገሮች ባይስተካከሉ ነው ባልረገጥ ኑሮ እዛ ቢመቸኝ ኑሮ እናንተ ጋር አልመጣም ብለሽኛል አይደለም? በቃ ይሄ ትልቅ ቃል ነው። ወዳጅ አሳጥቶኛል ነው። ይቅርታሽ። በቃ እንደ ከበድ ያለ ነገር አልችልም። ስትረስ አልችልም። አይዶን ሕክምና ላይ እንደነበርኩ ታውቃላችሁ ያስባለሁ። ብዙዎቻችሁ የተከለከልኩትም አንዱ ነገር ይሄ ነው። በሕክምና ውጪ እንደነበርኩ ታውቃላችሁ ብዬ ተመልካቾቼ ስለማስብ ከበድ ያለ ስቶሪ ሰማ ማለት ልክ እንደዚህ አይነት የማልፈልገው አይነት ሲሰማ የሚሰማኝ ስሜት አለና ኤኒዌይስ እናቁመውና እንቀጥል። ሌላ ቀን ሌላ ስቶሪ ቤቷን እንሄዳለን። እሺ ከዚህም በኋላ አብረው እንዴት ነው የሚኖሩት? ከቤቱ ያስወጣታል አያስወጣትም? ሊሄድብኝ ይችላል ልጆቿ ጋራ ቀድሞ ወጥቷል። ትንሿ ላይ ቀድሞ ወጥቷል ወደ ውጪ ልጆቿ ጋር ሊሄድ ነው ያለው ሁኔታ ምን ይመስላል የሚለውን ስላልቻልኩኝ አንቺ ወደ ቤትሽ ሂጂ፣ ተከትለን ሄደን ቀጥሎ ያለው ነገር ወደ እናንተ እናደርሳለን። what do you think ምን ይመስላችኋል? ሶሪ በጣም ተመልካቾች ወዳችኋለሁ። መልካም ጊዜ ይሆንላችሁ። ቴንክ ዩ ባይ